በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሆሳዕና ቀጥሎ የሚገኘው ማክሰኞ ደቀ መዛሙርቱ በለሷ መድረቋን የተመለከቱበትና አይተው የሚያደንቁበት ዕለት። ከዚህ በተጨማሪም ዕለቱ የትምህርት ቀንና የጥያቄ ቀን በመባል እንደሚታወቅ በትናንትናው ቪዲዮአችን ላይ አይተናል። በዛሬው ቪዲዮአችን ላይ የምናየው ረቡዕ ምን ምን ተግባራት የተከናወነበትና በዕለቱ ደግሞ ምን ምን ተብሎ እንደሚጠራ በሰፊው እንዳስሳለን። የእግዚአብሔር ሰላም ጸጋና ፍቅር ከሁላችን ጋር ይሁን። አገልግሎቴ እንዲበረታ ላይክ፣ ሼር እና ሰብስክራይብ በማድረግ ተባበሩ። ዕለተ ረቡዕ የፍጥረት 4ኛ ቀን፣ የምስጋና ደግሞ 3ኛ ቀን ነው። ከሰኞ እስከ ረቡዕ ለ3 ተከታታይ ቀናት የቆየው የአይሁድ ሊቃውንት ጉባኤ ውሳኔ ያሳረፈበት ዕለት ነው። ይህ ጉባኤ በውስጡ 72 አባላትን የያዘ ሲሆን ጉባኤው የሚመራውም በሐና እና በቀያፋ ነበር። ቀያፋ ወጣቱ ሲሆን ሐና ደግሞ ሽማግሌው ነው። ይህ የአይሁድ ሊቃውንት ጉባኤ ሲናድሬም በመባል ይታወቃል። በዚህ ዕለት ምን ምን ተብለው እንደሚጠሩ ስያሜዎችን እንመለከታለን። የመጀመሪያው የአይሁድ ምክር ወይም ምክረ አይሁድ ይባላል። ሁለተኛ የእንባ ቀን ይባላል። ሶስተኛ ደግሞ የመልካም መዓዛ ቀን ይባላል። እነዚህ እንመለከታለን። የሰሙነ ሕማማቱ ረቡዕ የመጀመሪያው የአይሁድ ምክር ወይም ምክረ አይሁድ ይባላል። ምክረ አይሁድ የተባለበት ምክንያትም የአይሁድ ሊቃነ ካህናትና ጸሐፍት ፈሪሳውያን ጌታን እንዴት መያዝ እንደሚገባቸው ምክር ያጠናቀቁበት ዕለት ስለሆነ ነው። በዚህ ምክራቸው ላይ በጣም ጥልቅ የሆነ ጭንቀት ተሰምቷቸው ነበረ። ምክንያቱም ወቅቱ የፋሲካ በዓላቸውን የሚያከብሩበት ቀን የተቃረበ በመሆኑ ብዙ ሕዝብም በጌታችን በመድኃኒታችን በኢየሱስ ክርስቶስ ትምህርት የተማረከና ታምራቱንም የሚያደንቁ ስለነበረ ነው። በዚህ ምክንያት ሁከት እንዳይፈጠር እጅግ ፈርተው ነበረ። በዚህ ጭንቀት ሳሉ ከደቀ መዛሙርቱ አንዱ የአስቆሮቱ ይሁዳ በመካከላቸው በመገኘት የምክራቸው ተባባሪ ሆኖ ጭንቀታቸውን አስወገደ። የማርቆስ ወንጌል ምዕራፍ 14 ከቁጥር 1፣ የማቴዎስ ወንጌል ምዕራፍ 26 ከቁጥር 1፣ የሉቃስ ወንጌል ምዕራፍ 22 ከቁጥር 1 ተመልከት። የአዲስ ኪዳን ምዕመናንና ምዕመናትም በዚህ ዕለት በቤተ ክርስቲያን ተሰብስበው መላ ሰውነታቸውን ለእግዚአብሔር አስገዝተው የሞት ፍርዱን በማሰብና በማልቀስ ሐዋርያት ከጌታችን መያዝ በኋላ በሐዘን በፍርሃት እንደነበሩ እያሰቡ መጻሕፍትን በማንበብ በመጾምና በመጸለይ በመስገድ ተወስነው ይቆዩና ከ12 ሰዓት በኋላ ወደ ቤታቸው ይመለሳሉ። ክርስትና በንግግር ሳይሆን በተግባር የሚገለጽባት እንደመሆኑ ክርስቲያኖችም የጌታችን የመድኃኒታችን ኢየሱስ ክርስቶስን ሞቱን፣ መከራውን፣ ሲቃዩንና እንግልቱን በማሰብ ሰውነታቸው እስኪዝልና እስኪሻክር ድረስ ይጾማሉ፣ ይሰግዳሉ ማለት ነው። ሁለተኛ የመልካም መዓዛ ቀን በመባል ይታወቃል። የመልካም መዓዛ ቀን የተባለበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት በስምዖን ዘለምጽ ቤት ተቀምጦ ሳለ መላ ሕይወቷን በዝሙት አስገዝታ ትኖር የነበረችው ማርያምን ተፍረት ወይም ባለሽቷ ማርያም ከእንግዲህ ወዲህ በኃጢአት ተበላሽቶ ይኖር የነበረው ሕይወቴን እንደዚህ መልካም ሽቱ የሚያጣፍጥ ኃጢአቴን ይቅር የሚል አምላክ መጣ ስትል ዋጋው እጅግ በጣም የተወደደ ከ300 ዲናር በላይ የሚያወጣ የአልባስጥሮስ ሽቱ በብልቃጥ ይዛ በመሄድ በፀጉሩ ወይም በራሱ ላይ በማርከፍከፍ ስለቀባችው ይህ ዕለት የመዓዛ ቀን በመባል ይጠራል ማለት ነው። ሶስተኛና የመጨረሻው የእንባ ቀን ይባላል። ማርያምን ተፍረት በጌታችን እግር ላይ ተደፍታ መላ ኃጢአቷን ይቅር እንዲላት በእንባዋ እግሩን አጥበዋለች። በፀጉሯም በእንባዋ ያጠበችውን እግሩን አብሰዋለችና የማቴዎስ ወንጌል ምዕራፍ 26 ከቁጥር 6፣ የማርቆስ ወንጌል 14:9፣ የዮሐንስ ወንጌል ምዕራፍ 12 ከቁጥር 8 ላይ ተመልከተ። ኃጢአትን በማሰብ ማልቀስና ራስን የተወደደ መስዋዕት አድርጎ ለእግዚአብሔር ማቅረብን የምታስተምረን ማርያምን ተፍረት እንባዋን ለንስሐ ሕይወት ልንጠቀምበት ይገባል ማለት ነው። የዛሬን ቪዲዮአችን ጨርሰናል። በነገው ዕለት ዕለተ ሐሙስ የተከናወኑ ሃይማኖታዊ ትውፊቶችንና ስርዓቶችን በሰፊው እናብራራለን። መልካም ጊዜ